አባት ሁለት ሴት ልጆቹን ዳረ። አንዷን ለገበሬ አንዷን ደግሞ ለሸክላ ሰሪ ነበር የዳረው። ከዓመታትም በኋላ ሊጠይቃቸው ብሎ ከሀገር ወጣ። ጥየቃውን የቤቱ ታላቅ ከሆነችው ለገበሬው ከዳራት ልጁ ነው የጀመረው። እሷም እጅግ በደስታ ተቀበለችው። እንዴት ነሽ? ኑሮ እንዴት ይዞሻል? በምን እየኖርሽ ነው ብሎ ጠየቃት። ባለቤቴ መሬት ተከራይቶ ነው ያረሰው፣ እህሉን ደግሞ በብድር ነው የወሰደው። አሁን ዘርቶታል። ዝናብ እየጠበቅን ነው። ከዘነበ ምርቱ ጥሩ ይሆናል፣ ኑሯችንም ይሻሻላል። ካልዘነበ ግን አደጋ ውስጥ ነን አለችው። ከዚያም ወደ ሁለተኛ ልጁ አመራ። እሷም በደስታ ተቀበለችው። ኑሮ እንዴት ነው? በምንስ ነው የምትኖሩት አላት። ባለቤቴ በብድር ነው የሸክላ አፈር የገዛው። አሁን ብዙ የሸክላ ምርት አዘጋጅቶ መድረቁን ነው እየተጠባበቀ ያለው። በየቀኑ ፀሐይ የሚወጣ ከሆነ ምርቱ ይሄድለታል፣ በኑሯችንም ላይ ለውጥ ይኖራል። የሚዘንብ ከሆነ ግን ሸክላው ይበላሻል አለችው። አባትም ልጆቹን ከጎበኘ በኋላ ወደ ሀገሩ ተመለሰ። ቤት ሲደርስም የልጆቹ እናት ስለ ሁኔታው ጠየቀችው። እሱም እንዲህ አላት፣ ከዘነበም እግዚአብሔር ይመስገን በይ፣ ካልዘነበም እግዚአብሔር ይመስገን በይ አላት። እንዲህ ነው የህይወት ነገር። አንዱ የሚፈልገውን ሌላ አይፈልገውም። ለአንዱ የሚስማማው ለሌላው አይስማማውም። ለአንዱ መሰናክል ለሌላው ደግሞ የስኬት መንገዱ ነው። ብናዝንም ብንደሰትም ብናጣም ብናገኝም እግዚአብሔር ይመስገን።